ሰላም እንዴት ናችሁ? እንግዲህ የ10 ዶላሩ ቻሌንጅ አፕዴት በዚህ ቪዲዮ ነግራችኋለሁ። ከዚህ በኋላ ምን ሊሆን እንደሚችል እንዴት ነው መቀጠል የምንችለው የሚለውን ነገርም ኦቨርቪው እንነጋገራለን ማለት ነው። ከዚህ በፊት ወደ 4 ቪዲዮዎች ላውንች አድርጌያለሁ። በመሃል ደግሞ ቪዲዮ አፕሎድ ማድረግ አቆሜ ነበረ። ምክንያቱም እንግዲህ የፐርሰናል ሪዝን ነው፣ ኢትዮጵያ ነበርኩኝ። ነገሮችን እንደታሰበው ፕሮሲድ ማድረግ አልቻልኩኝም። ዳስዋይ አሁን ላይ ግን የጀመርነውን ቻሌንጅ እንቀጥላለን። አትሊስት የመጀመሪያውን $10 እንዴት አድርገን መስራት እንችላለን? ይሄ ታርጌት ነው። ታርጌታችንን መምታት ይኖርብናል። አፕዴታችን እንግዲህ እስካሁን ድረስ ምንም አይነት ስራ አልሰራንም። ኢንቪቴሽን ተልኳል። በመሀል እኔም ያንን ፕሮሰስ ስላላደረግኩኝ ነው። ከዚህ በፊት ክሬት ያደረግናቸው አካውንቶች ነበሩ። እነሱን ኦቨርቪው እናያለን። እነዚሁን ካየን በኋላ አስፈላጊ ከሆነ ሌላ አዲስ አካውንት ክሬት እናደርጋለን። አስፈላጊ ካልሆነ ደግሞ ያለውን አካውንት ያንን ስትሪንግዙን እንጨምራለን ማለት ነው። የኛን ፕሮፋይል በደንብ አድርገን አፕዴት እናደርጋለን። ይሄኛው ቻሌንጅ ላይ ይህንን እንደ ሳይድ ጊግ ለመስራት የምታስቡ ወይም ደግሞ ለመስራት ካሰባችሁ ከዚህ በፊት ሜንሽን አድርጌላችኋለሁ። $1000 መስራቱ ቀላል ነው ከ$10። በተለይ መጀመሪያ ላይ ኦንላይን ላይ ስትገቡ ብዙ ቻሌንጆች ይኖራሉ፣ ተስፋ የሚያስቆርጡ ነገሮች ይኖራሉ። እናንተ መጀመሪያ $10 ከሰራችሁ ሌላውን የመስራት አቅማችሁ ይዳብራል፣ በራሳችሁ ትተማመናላችሁ፣ በነገሮችም እርግጠኛ ትሆናላችሁ። የነበረውን አካውንት ሌሎችን እንደነበረ እናስቀጥላለን፣ ካልሆነ ደግሞ አዲስ አካውንት ክሬት እናደርጋለን ማለት ነው። ይሄ ቻሌንጅ የሚያቆመው እዚህ ላይ ብቻ አይደለም። ሴም ምንድነው የምናደርገው? ኮይን ትሬዲንግ እንጀምራለን አብረን እንደ ቻሌንጅ። እዚህ ቻሌንጅ ላይ ስንገባ ደግሞ አንድ ሰው መሰረታዊ ቤዚክ ነገር ላይ ያስፈልገዋል። $10 ሴቭ አድርጋችሁ $20 ሴቭ አድርጋችሁ ኮይን ትሬድ ማድረግ የለባችሁም፣ ደግሞ መጀመሪያ የለባችሁም። የኔ ሪኮመንዴሽን ነው። ነገር ግን ፋውንዴሽን ካላችሁ የሆነ ነገር ላይ ገቢ የምታገኙ ከሆነ ወደ ብሎክቼን መምጣት ትችላላችሁና መማር ስላለባችሁ ነው። ይህንን ቻሌንጅ ሜቢ $20 ወይ $10 እንጀምራለን ማለት ነው። ይህንን ቻሌንጅ ነገር ግን ኮይን ትሬዲንግ ቻሌንጅ የምንጀምረው የ$10 ቻሌንጁን ሰክሰስፉሊ ኮምፕሊት ስናደርግ ነው፣ ወይም እርግጠኛ ሆነን ስንሰራ ነው። ያንን እስካልሰራን ድረስ ወደ ኮይን ትሬዲንግ ቻሌንጅ አንመጣም ማለት ነው። ሌላው ደግሞ ይህንን ሰክሰስፉሊ ከጨረስን በኋላ የምንቀጥለው ኖርማል ትሬዲንግ ቤዚካሊ ጎልድ ትሬድ እናደርጋለን። እሱንም $20 እንጀምራለን ቻሌንጃችን። እዚህ ላይ ስንመጣ ግን የራሳችን ኤአይ ቦት አለ፣ ሲግናል ቦት። እሱን እንጠቀማለን። ሌሎች አድቫንስ ነገሮችን ቱሎች እንጠቀማለን፣ ኢንዲኬተሮችን እንጠቀማለን። ያንን ፕሮዳክት ደግሞ ፐብሊካሊ ላውንች ስላደረግኩኝ ማንም ሰው መጠቀም ይችላል። በነፃ መጠቀም ይችላል። ከፈለገ ደግሞ ከፍሎ መጠቀም ይችላል። እንደ አቅማችሁ እንደ ፍላጎታችሁ ማድረግ ትችላላችሁ። እዚህ ላይም ስንደርስ ኮይን ትሬዲንግን ሰክሰስፉሊ ዊን ማድረግ ወይ ደግሞ ሉዝ ማድረግ ሊሆን ይችላል። በእርግጥ ያንን ታርጌት ልናደርግ የምንችለው ምናልባት $20ን ሜቢ 100% ጌን ኦር ደግሞ 50% ጌን ሊሆን ይችላል። ፌልም ሊያደርግ ይችላል። ኢን ታይም ቢኮዝ ኢትስ ትሬዲንግ ላይ እርግጠኛ ሆነን የምንሄድበት ነገር የለም። ቢኮዝ ኢትስ ኦልዌይስ ሃፕን። ማንም ሰው እርግጠኛ ሆኖ የሚሄድበት የለም። ሪያሊቲውን ግን እንድታውቁና ሲስተሙ እንድታውቁ ነው። እኔ ትሬድ ሳደርግ ቤዚካሊ አንዳንድ ነገሮችን ዲቴል ትማራላችሁ ብዬ ስለማስብ ነው። ነገር ግን ስኬቱ 100% ሊሆን ይችላል ወይ ደግሞ ኔጌቲቭ 100%ም ሊሆን ይችላል። እሱን ገብተንበት እናያለን። አስማች አስ ፖስብል ግን አቮይድ ለማድረግ ሞክራለሁ፣ ሉዝ ላለማድረግ ማለት ነው። ሪስኩንም ኤቭሪቲንግ ሪዋርዱንም ማኔጅ አደርጋለሁ። ያንን ደግሞ አብረን የምናይ ነው የሚሆነው። ወደ ጎልድም ስንመጣ ሞስት ኦፍ ዘ ታይም ቻሌንጆችን አይታችኋል ከዚህ በፊትም የተወሰኑትን ስኬት አሳይቻችኋለሁ። ኮሚቴ ላይ ከገባችሁ ግን $23 22 ሰምቲንግ ይመስለኛል ወደ 912 ቀይር ያለው። ይሄንን ገብታችሁ ኮሚኒቲያችን ላይ ማየት ትችላላችሁ፣ ማግኘት ትችላላችሁ፣ መረዳት ትችላላችሁ። ዳታውን እዛ ጋር ስላስቀመጥኩኝ ማለት ነው። ማንም ሰው ያንን ነገር ማየት ይችላል። ነገር ግን ፎር ዘ ካሚንግ
ሜም ኮይን ትሬዲንግ ካደረግን በኋላ ወደ ጎልድ ትሬዲንግ ስንመጣም እንደ ሴም ሲናሪዮ ነው። 20ውን ወደ 100 200 300 ልናሳድግ እንችላለን። አዘር ወይ ደግሞ አካውንታችንን ልናቃጠል እንችላለን። አስማች አስ ፖስብል ግን እኔ ትሬድ የማደርገው ምን አይነት ሲስተም ነው የምጠቀመው፣ እንዴት አድርገ ትሬድ አደርጋለሁ የሚለውን ነገር ታያላችሁ። ዋይ እኔ የምፈልገው ባይዘወይ የእናንተን ባክግራውንድ ነው። $1,000 ወደ $100,000 መቀየር አይደለም። ምንድነው አፎርድ የምታደርጉት እናንተ ብዙ ሰዎች ማለት ነው። እንዴት ነው የምትማሩት? ፍሮም ሲምፕል ነው መሆን ያለበት። ብዙ ሰው አፎርድ አድርጎ ቻሌንጁን ራሱንም ቴስት የሚያደርግበት መንገድ ስለሆነ ነው። ሁለተኛ ደግሞ ፋውንዴሽን ክሬት አድርገናል። ሳይድ ጊግ ላይ ፐርፎርም የምታደርጉ ከሆነ $10-20 የምትሰሩ ከሆነ ዩዶኔት ወሬ ራሳችሁን በደንብ አድርጋችሁ ቴስት እያደረጋችሁ መማር ትችላላችሁ። ትሬዲንግ ላይ አባውት ኤክስፒሪየንስ ነው። የተወሰነ ኤክስፒሪየንስ ፊል ማድረግ አለባቸው። ኢሞሽናቸውን ፊል ማድረግ አለባቸው። ቢኮዝ ኢትስ ሞስት ኦፍ ዘ ታይም ሳይኮሎጂ ነው። ቴክኒክ አናሊሲስ አይደለም፣ ሳይኮሎጂ ነው። ሳይኮሎጂ ዘኪ ያንን ቴስት የምታደርጉበት መንገድ ደግሞ ባክ ስላላችሁ ዩ ዶንት ኒድ ቱ ወሪ አባውት ዳት። እዚህ ሌቭል ላይ ስትደርሱ ግን መሰረታዊ ሳይድ ጊጎችን ኮምፕሊትሊ የሆነ ስቴፕ ላይ ከደረሳችሁ ነው ወደዚህኛው ፊፍት የምታደርጉት። ከኔ ጋር ግን ኮምፕሊትሊ ትራንስፓረንትሊ የምታየው ነው የሚሆነው። ከትሬዲንግ በኋላ ሜይቢ አሳሰማተር ወደ ፕሮዳክት እንመጣና ወደ ኤአይ ፕሮዳክት እንመጣለን። ኤአይ ፕሮዳክት ላይ ፕሮዳክት ሪሰርች እናደርጋለን። በተለይ ሎካሊ ያሉት ኢትዮጵያ ላይ ያሉትን ፕሮዳክት እንዴት ምን አይነት ፕሮዳክቶችን ላውንች እናደርጋለን። ይህንን ወደ ቢዝነስ የምንቀይርበትን መንገድ አብረን የምንሄዱ ነው የሚሆነው። ይህንን ኮምፕሊት ሲናሪዮ ቻሌንጁ እዛ ጋር አያቆምም። በየጊዜው ወደ አፕዴት ነገሮች ይኖራሉ። የምንችለውን ነገር አብረን እናደርጋለን ማለት ነው። መሰረታዊ ባክግራውንድ ትይዛላችሁ፣ ትማራላችሁ፣ ፕራክቲስ ታረጋላችሁ፣ ራሳችሁን እናንስ ታረጋላችሁ። ዳሰ ኪቲንግ ኔክስት የሚሆነው የእኛን ቻሌንጅ የመጀመሪያ ሳይድ ጊግ ቻሌንጃችንን ኮምፕሊት ማድረግ ነው። ያንን ማሳካት መቻል ነው። ሚኒመም $10 ማሳካት መቻል። ያንን ካሳካም በኋላ ወደ ኔክስት ሙቭመንት ወደ ኔክስት ቻሌንጅ የምናልፍ ነው የሚሆነው። ይህንን ለመከታተል ካሰባችሁ በእርግጠኝነት ይህንን የእኛን ዩቲዩብ ቻናል ሰብስክራይብ አድርጉ። እኔ ሜንሊ እዚህ ላይ ማስቀምጥላችሁ ማሳያችሁም እናንተ ለማስተማር ነው። ያንን ነው እንትን የምለው። በነፃ ነው ማስተምራችሁ። there is nothing else። በተቻለኝ አቅም ደግሞ ሞር ትራንስፓረንት ሆኖ ሁሉም ሰው ኢንቮልቭ የሚያደርግበት የሚሳተፍበት ነው የሚሆነው። የእኛን ቴሌግራም ቻናል ካልተቀላቀላችሁ ተቀላቀሉ፣ ቼክ አውት አድርጉ። እዛ ላይ ገብታችሁ አንዳንድ ኢንፎርሜሽኖችን ታገኛላችሁ ብዬ ተስፋ ስለማደርግ በኔክስት ቪዲዮ እስከምንገናኝ ድረስ ሼር፣ ላይክ እና ሰብስክራይብ አድርጉ። መልካም ጊዜ